በአጫጭር ቪዲዮዎች ዓለምን ቀልብ መሳብ የቻለ በኢንስታግራም ታሪክ በ24 ሰዓት ውስጥ ከ2 ሚሊዮን በላይ ተከታዮች ያፈራ ገና የ15 ዓመት ታዳጊ ወጣት ኢትዮጵያዊ የፋሽን ዲዛይነር ካሌብ ወይም በማህበራዊ ሚዲያ ስሙ ቃሉ ፑቲክ ከትንሿ የትግራይ ኮረብታማ መንደር ተነስቶ እስከ ልዕለ ኃያል ሀገር አሜሪካ መድረስ ችሏል። ዛሬ በሚሊዮኖች ስክሪን ላይ ስለሚመላለሰው ግን ደግሞ ማንነቱ በብዙ ምስጢር ተሸፍነው ስለ ቃሉ ፑቲክ ያልተሰሙና አዳዲስ ነገሮችን እንነግራችኋለን። ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። የካሌብ የፈጠራ ጥበብ የጀመረው ሌሎች ሰዎች አገልግሎታቸውን ጨርሰዋል ብለው የጣሏቸውን ነገሮች በአዲስ አይን በማየት ነው። ብዙዎቻችን ያረጀ ጎማ ስናይ የምናስበው ስለ ቆሻሻ ቢሆንም ለካሌብ ግን ያ የጎማ ቁርጥራጭ ወደፊት የፋሽን ዲዛይን አካል ነው። እሱ መርፌና ክርን ብቻ ሳይሆን አእምሮውን እንደ ዋና መስፊያ ማሽን ይጠቀማል። ያረጁ የሲሚንቶ ከረጢቶችን፣ የተበጣጠሱ ፌስታሎችን፣ ፕላስቲኮችን እንዲሁም የካርቶን ስብርባሪዎችን በመገጣጠም የሚሰራቸው አልባሳት በዘመናዊ ፋሽን ዓለም ወይም የአካባቢን የማይበክሉ ፋሽን በሚባል ንቅናቄ ትልቅ ትምህርት የሚሰጡ ናቸው። በኢንስታግራም ታሪክ ውስጥ በ24 ሰዓታት ውስጥ በሚሊዮን የሚቆጠሩ ተከታዮችን ማፍራት ለትልልቅ የሆሊውድ ኮከቦች እንኳን የማይታሰብ ስኬት ነው። ካሌብ ግን ይህንን ታሪክ የጻፈው ከአንድ ትንሽ የገጠር መንደር ሆኖ ነው። ይህ የሚያሳየው የዲጂታል ቴክኖሎጂ የዓለምን ድንበር ምን ያህል እንዳጠበበው ነው። ካሌብን ልዩ የሚያደርገው የለበሳቸው ቁሳቁሶች ደህንነት ሳይሆን እነዚያን ቁሳቁሶች ለብሶ የሚራመድበት በራስ መተማመንና ካሜራ ፊት ያለው ልዩ ብቃት ነው። እያንዳንዱ ቪዲዮው የራሱ የሆነ ታሪክ አለው። እያንዳንዱ እርምጃው ደግሞ የማይቻል ነገር የለም የሚል መልእክት ለዓለም ያስተላልፋሉ። እንደ ሱዛ ያሉ የዓለም አቀፍ ኮከቦች የካሌብን ስራዎች ሲመለከቱና አድናቆታቸውን ሲገልጹ ጉዳዩ የግል ዝና ብቻ መሆኑ አብቅቷል። ካሌብ አሁን ላይ የኢትዮጵያ የፈጠራ አቅም አምባሳደር ሆኗል። በተለይም በጦርነትና በችግር ከሚታወቁ አካባቢዎች ውስጥ እንዲህ ያለ ድንቅ የጥበብ ፍሬ መውጣቱ የዓለም አቀፍ ሚዲያዎችን ቀልብ እንዲስብ አድርጎታል። ቢቢሲ፣ ሲኤንኤን እና ሌሎች ታዋቂ የዜና ተቋማት የዚህን ታዳጊ ታሪክ ለዓለም ሲያሰራጩ የኢትዮጵያን ገጽታ በፈጠራና በጥበብ ግንባር ቀደምነት እያስጠሩ ነው። የካሌብ ጉዞ ገና ጅምር ላይ ነው። አሁን ያገኘው የናኘ ዝና ወደፊት በታላላቅ የፋሽን ኩባንያዎች ውስጥ የመስራት እድል እንደሚፈጥርለት ይጠበቃል። ምናልባትም በቅርብ ዓመታት ውስጥ በፓሪስ ወይም በኒውዮርክ የፋሽን ሳምንታት ላይ ካሌብ በራሱ ዲዛይን ሲራመድ ማየት ህልም አይሆንም። የካሌብ ስኬት ለሌሎች ኢትዮጵያውያን ወጣቶች ትልቅ መነቃቃትን ፈጥሯል። ምንም የለኝም ብሎ ከመጨነቅ ይልቅ ባለኝ ነገር ምን መፍጠር እችላለሁ የሚለውን አስተሳሰብ እንዲያዳብሩ መንገድ ከፍቷል። ካሌብ ዛሬም ቢሆን በዚያው በለመደው ግድግዳ ፊት ቆሞ አዳዲስ ስራዎችን ለዓለም እያጋራ ነው። የእሱ ታሪክ የሚያስተምረን ትልቁ ቁም ነገር የሰው ልጅ ፈጠራ በገንዘብ ወይም በዘመናዊ መሳሪያ እንደማይገደብ ነው። እውነተኛ ጥበብ በየትኛውም ቦታ በየትኛውም ሁኔታ ውስጥ ቢሆን ፈልቆ መውጣቱና ዓለምን መማረኩ አይቀርም። በካሌብ ስኬት ዙሪያ ካሉ በርካታ ወሬዎች መካከል አንዱና ማህበራዊ ሚዲያውን እያነጋገረ ያለው የግል ህይወቱ ጉዳይ ነው። ካሌብ ዛሬ በዓለም አቀፍ ደረጃ ስሙ ከመናኘቱና በሚሊዮኖቹ ስክሪን ላይ ከመታየቱ በፊት በትውልድ መንደሩ የሚኖር ተራ ታዳጊ ነበር። በዚያን ወቅት በልጅነት ልቡ አፍቅሯት አብረው እንድትሆንና የፍቅር ጥያቄ አቅርቦላት ምንም የሌለው ድሃ በሚል ንቀት እምቢታን የሸለመችው አንዲት ወጣት እንደነበረች የቅርብ ምንጮች ይናገራሉ። ያኔ ካሌብ ያረጁ ጫማዎችን ሰብስቦ ግድግዳ ላይ ሲሰቅልና የወዳደቁ ካርቶኖችን ለብሶ በቆሻሻ መካከል ሲራመድ እሷና መሰሎቿ በካሌብ ድርጊት ይሳለቁ ነበር። የእብድ ስራ እያሉ የፈጠራ አቅሙን ዝቅ አድርገው ይመለከቱት እንደነበረም ይናገራል። ይሁን እንጂ የጊዜው ጎማ ተሽከርክሮ የካሌብ ስራዎች የዓለም ቀልብ ሲስቡና በኢንስታግራም ታሪክ ውስጥ ታይቶ የማይታወቅ ዝናን ሲያተርፍ ነገሮች ተቀየሩ። ካሌብ በአሜሪካና በተለያዩ የአውሮፓ ሀገራት ሚዲያዎች ላይ መታየት እንደጀመረ ያኔ የናቀችው ወጣት ድንገት በካሌብ ስልክና ማህበራዊ ሚዲያ ላይ ብቅ ማለት ጀምራለች። ያኔም ቢያልኩ ስላልገባኝ ነው፣ አሁን ግን ጎበዝ መሆንን አውቄያለሁ፣ እንኳን ደስ አለህ የሚሉና የፍቅር ጥያቄውን ዳግም ለማደስ የሚሞክሩ ረጅም መልእክቶችን እንደላከችለት ይናገራል። ነገር ግን ካሌብ ለእነዚህ መልእክቶች የሰጠው ምላሽ አንድ ብቻ ነው፣ እሱም ዝምታ። ካሌብ ዛሬ ስልኩ በዓለም አቀፍ ዲዛይኖች፣ በታዋቂ አርቲስቶችና በታላላቅ የሚዲያ ተቋማት ጥሪ ተጨናንቋል። ያኔ በችግሩ ጊዜ አብረው ያልነበረችና ለፈጠራ እውቅና ያልሰጠች ወጣት ዛሬ ዝናውን አይታ ስትመጣ ካሌብ መልስ አለመስጠቱ መርጧል። ይህ ድርጊት ለብዙዎቹ ስኬት ምርጥ የበቀል መንገድ ነው የሚለውን አባባል በተግባር ያሳየ ሆኗል። ካሌብ ትኩረቱ ሙሉ በሙሉ በስራውና በአዳዲስ የፈጠራ ውጤቶች ላይ በማድረግ ካለው ታሪክ ይልቅ ወደፊት ለሚጠበቀው ታላቅ የፋሽን ዓለም ፊቱን አዙሯል። ቃሉ ፑቲክ እድሜን የጠገቡ የመጀመሪያ ገጻቸውን ከእርጅና ብዛት የረሱ ከላይም ከታችም የተቀደዱ እና ከመወየም ያለፈ አቧራ ከመጠጣት ብዛት ቀለማቸውን የቀየሩ ልዩ ልዩ ጫማዎችና ቦርሳዎችን በመጠቀም ዓለምን ያስደመሙ የፋሽን ዲዛይነሮችን ቀልብ የሳበ ልብሶች ያደርጋቸዋል። ሌሎች የጣሏቸውን የጎማ ቁርጥራጭ ያረጁ ጨርቆች
ካርቶንና ፕላስቲኮችን በመጠቀም የራሳቸው የፋሽን ስራዎችን በማህበራዊ ሚዲያ መድረኮች ያስተዋውቃል። በዚህም ውድ ጨርቆች፣ ዘመናዊ የስፌት ማሽኖች ወይም የፋሽን ዲዛይነር ትምህርት ሳይኖረው በዙሪያው የሚያገኛቸውን የወዳደቁ አልባሳትን ወደ ጥበብ ስራነት እየቀየረ ይገኛል። እነዚህን አልባሳት እየለበሰ የሚሰራቸው አጫጭር ቪዲዮዎች ከመላው ዓለም ከፍተኛ ቁጥር ያላቸው ተከታይ ማፍራት የቻለ ሲሆን በቲክቶክ ከ1.4 ሚሊዮን በላይ እንዲሁም በኢንስታግራም ከ4 ሚሊዮን በላይ ተከታዮች አፍርቷል። አጫጭርና ተመልካችን የሚስቡ ቪዲዮዎች የቋንቋና የቦታ ገደብ ሳይኖረው የዓለምን ትኩረት መሳብ የቻለው ካሌብ በዚህ የዲጂታል ዘመን የፋሽን ዲዛይን ትኩረት ማዕከል መሆን ችሏል። ወጣቱ ካሌብ አሜሪካዊቷን አቀንቃኝ ሱዛን ጨምሮ በዓለም አቀፍ ደረጃ ታዋቂ የሆኑ አርቲስቶች፣ ተጽዕኖ ፈጣሪዎችና ድርጅቶች አድናቆታቸውን እየገለጹለት ይገኛል። ከዚህ በተጨማሪ በፋሽኑ ዓለም ላይ የተሰማሩ የሀገር ውስጥና ዓለም አቀፍ ባለሙያዎች ለስራዎቹ አድናቆታቸውን ያጎረፉለትና እያበረታቱት ሲሆን የተለያዩ ዓለም አቀፍ ሚዲያዎች የዘገባ ሽፋን እየሰጡት ነው። የካሌብ ስኬት ኢትዮጵያ ውስጥ ያለው የዲጂታል ፈጠራ አቅም የሚያሳይ ሲሆን ከማህበራዊ ሚዲያ ዝና ባለፈ ኢትዮጵያን በችሎታና በፈጠራ እንድትታወቅ እያደረገ ነው። አሁን ላይ ከኢትዮጵያ ባሻገር በዓለም አቀፍ መድረክ እውቅና እያገኘ የሚገኘው ካሌብ ወደፊት ከታላላቅ የፋሽን ኩባንያዎች ጋር አብሮ የመስራትና የራሱን አሻራ በዓለም ላይ የሚያሳርፍ ሰፊ እድል እንዳለው ይጠበቃል። ተመልካቾቻችን የካሌብ ወይም የቃሉ ቡቲክ ታሪክ አንድ ትልቅ እውነትን ያስተምረናል። ትልቅ ደረጃ ለመድረስ የግድ በትልቅ ቦታ መወለድ ወይም በተሟላ ሀብት መኖር እንደማይገባ፣ ይልቁንም ከውስጥ የሚነቅል የፈጠራ እሳትና የማይናወጥ በራስ መተማመን ካለንበት ትንሽ መንደር ተነስተን የዓለምን ዓይን መማረክ እንደምንችል ካሌብ ሕያው ምስክር ነው። ያኔ በችግሩ ጊዜ የተሳለቁበትና የናቁ ሰዎች ዛሬ ስኬቱን አይተው ቢመጡም እሱ ግን ትኩረቱን ካለፈው ቁስል ይልቅ ወደፊት ብሩህ ተስፋ ላይ አድርጓል። ዛሬ ካሌብ የኢትዮጵያ ብቻ ሳይሆን የዓለም አቀፍ ፋሽን ተስፋ ሆኗል።